ሰላም እንዴት ናችሁ? በድጋሚ የኢመርጂንግ ቴክኖሎጂ የቻፕተር 2 የዳታ ሳይንስ የሚለው ሁለተኛው ቪዲዮ ጋር እንገኛለን። እዚህኛው ላይ ደግሞ የቻፕተር 2 የዳታ ሳይንስ የሚለው ሁለተኛው ክላስ ነው ማለት ነው። እዚህ ክላስ ላይ የምናየው ጀስት ዋት ኢዝ ዳታ ቫሊዩ ቼን የሚለውን እናያለን። ዋት ኢዝ ጀስት ዳታ ቫሊዩ ቼን። ስለዚህ ቼን ማለት የሆነ የተሳሰረ ምንድነው? በሰንሰለት የተሳሰረ አይደለ? ዳታ ቫሊዩ ቢግ ዳታ ላይ የሆኑ ቼኖችን ወይም ደግሞ ሲኩዌንስ ኦፍ አክቲቪቲዎችን እንከተላለን ፎሎ እናደርጋለን እና እነሱ ምንድን ናቸው የሚለውን ነገር እናያለን። ዳታ ቫሊዩ ቼን ኢዝ ኢንትሮዲውስድ ኦር ቱ ዲስክራይብ ዘ ኢንፎርሜሽን ፍሎ ፍሎ ኦፍ ኢንፎርሜሽን መጀመሪያ ምን አለ፣ ከዛ ቀጥሎ ምን አለ፣ ከዛ ምን አለ ዊዝን ቢግ ዳታ የሚለው አይ ቲንክ መቅደም ነበረበት። ነገር ግን ቢግ ዳታ ልንገራችሁ። ቢግ ዳታ ማለት ምን ማለት ነው? ኬስ ማሲቭ አማውንት ኦፍ ዳታ ማለት ነው። ቢግ ዳታ ማሲቭ አማውንት ኦፍ ዳታ እሱ ነው። እስኪ እዚያ ላይ ምንድነው ኢንፎርሜሽን ፍሎ ዊዝን ቢግ ዳታ ሲስተም ኦር አስ ዋት ኤ ሲሪስ ኦፍ ስቴፕስ ሉክ ኢት ኤ ሲሪስ ኦፍ ስቴፕስ ኦር flow of information within a big data as series of steps የሚለን needed to generate value and what useful insight from the big data from the data ማለት ዳታ ቫልዩ ቼን ከተባለ ምንድነው የሚለን it is just a sequence of steps ወይም ደግሞ information flow within a big data as what a series of steps ማለት ነው። በቢግ ዳታ ጊዜ ምን የምናደርገው ፍሎ ኢንፎርሜሽን ፍሎ አለ። እሱ ላይ ያለው ሲሪስ ኦፍ ስቴፕ ወይም ደግሞ ሲኩዌንስ ኦፍ ስቴፕስ ማለት ነው። ምን ለማድረግ ዩዝሊ ቱ ጄኔሬት ዩዝፉል ኖሌጅ ወይም ደግሞ ኢምፖርታንት የሆነ ኖሌጅን ኤክስትራክት ለማድረግ የምንጠቀመው ወይም ደግሞ የምንከተለው ስቴፕ ማለት ነው። እሱ እንደዚህ ከሆነ ጀነራሊ ምንድነው ሲኩዌንስ ኦፍ አክቲቪቲ ነው። ቢግ ዳታ ላይ የምንጠቀመው ሲሪስ ኦፍ ስቴፕ ነው ቱ ጄኔሬት ዋት ኖሌጅ ቱ ኤክስትራክት ዋት ኖሌጅ። እንደዚህ ከሆነ ዘ ቢግ ዳታ ቫልዩ ቼን አይደንቲፋይ ዘ ፎሎዊንግ ዋት ሃይ ሌቨል አክቲቪቲዎች አሉ። ምን አክቲቪቲዎች ናቸው? ዳታ አኩዚሽን ዳታ ምን ማድረግ መሰብሰብ፣ ዳታውን አናላይዝ ማድረግ ጀስት መተንተን፣ ይህን መሰብሰብ መተንተን፣ ኪውሬት ማስተካከል፣ ስቶር ማድረግ ዳታ ስቶሬጅ እና ዳታ ዩዜጅ የተሰበሰበውን ደግሞ እስካሁን የሰራነውን ዳታ መጠቀም ማለት ነው። እዚህ ጋር እንትን ልበላችሁና ቴብሏ ዊ ካን ኮሌክት ምን ማለት ነው? ዳታ አኩዚሽን ብሎ ስትራክቸር ዳታ አንስትራክቸር ዳታ ምናምን የሚላለው ምን ማለት ነው? ዊ ካን ኮሌክት ዳታ ዛት ኢዝ ስትራክቸር ዳታ ሊሆን ይችላል፣ አንስትራክቸር ዳታ ሊሆን ይችላል። ኢቨንት ፕሮሰሲንግ ላይ ኦንላይን የሆኑ እንትኖች ወይም ደግሞ ትራንዛክሽን ሊሆን ይችላል። ይሄ ኢቨንት ፕሮሰሲንግ ሴንሰር ኔትወርኮች፣ ይሄ ደግሞ ለምሳሌ ሴንስ ተደርጎ ኮሌክት የሚሆን ዳታ አለው። ለምሳሌ ቴምፕሬቸር አይደለም ፕሮቶኮሎች አሉ ኔትወርክ ላይ ሪል ታይም የሆኑ እነዚህኞች ደግሞ ምንድናቸው? ኦንላይን የሆኑ ማለት ነው። ዳታ ስትሪሞች አሉ መልቲ ሞዳሊቲ ፍሮም ዲፈረንስ ዳታ አኩዚሽን ሲባል በዚህ ወይ እና እነዚህ ዳታዎችን እንትን እችላለሁ። ዳታ አናላይስም ስትሪም ማይኒንግ ሊሆን ይችላል፣ ሴማንቲክ አናላይስ ሊሆን ይችላል፣ ማሽን ለርኒንግ ተጠቅሜ አናላይስ ላደርግ እችላለሁ፣ ኢንፎርሜሽን ኤክስትራክሽን ሊሆን ይችላል፣ ሊንክ ዳታ ሊሆን ይችላል የሚሉ ነገሮች አሉ። እነዚህን ጀስት ሉክ አድርጓቸው ተመልክቷቸው እያንዳንዳቸውን እናያለን። ዳታ ቫልዩ ቼን እያንዳንዱ ስቴፖች ዳታ አኩዚሽን የመጀመሪያው ዳታ አኩዚሽን ኢዝ ዘ ፕሮሰስ ኦፍ ዋት ጋዘሪንግ ምን ማለት ነው? መሰብሰብ፣ ፊልተር ማድረግ፣ ማጣራት፣ ዳታውን ክሊን ማድረግ። ይሄ ደግሞ ምን ማጣራት እና ክሊን ማድረግ። ክሊን ደግሞ ምን እንበለው? ይሄንን ፊልተር ማጣራት ከሆነ ይሄኛው ደግሞ ምን እንበለው? ክሊንን ንጹህ ማድረግ እንበለው። ንጹህ ማድረግ ንጹህ ማድረግ እንደዛ እንበለው እና ምኑን ዜዳታ ዜዳታ ቢፎር ዋት ዘ ዳታ ኢዝ ስቶርድ ኢን ዘ ዌር ሃውስ ኦር ደግሞ አዘር ስቶሬጅ ዲቫይስ ላይ ማለት ነው። አዘር ስቶሬጅ ዲቫይስ ላይ ምን ማለት ነው? ኢዝ ፕሮሰስ ኦፍ ጋዘር ማድረግ፣ ፊልተር ማጣራት፣ ይህንን ደግሞ ክሊን ማድረግ ምኑን ዳታው ነው። ዳታው ነው። ቢፎር ኢት ኢዝ ፑት ኢን ዘ ዳታ ዌር ሃውስ መጋዘንም በለው ኢፍ ዜር ኢዝ ኤኒ ስቶሬጅ ካለ እዛ ላይ ከማስቀመጣችን በፊት ምን ማድረግ ነው? መሰብሰብ ማጣራትና ንጹህ ማድረግ ኦር ቢፎር ስቶርድ ኢን ኤኒ አዘር ስቶሬጅ ዲቫይስ ማለት ነው። ኦን ዊች ዘ ዳታ አናላይዝ ካን ቢ ካሪድ አውት። ይሄ ከዛ በኋላ ምን ሆነ? አኩዚሽን ካደረግን በኋላ ዳታ አናላይዝ ካሪድ አውት ይደረግበታል። ምንድነው? ሜኪንግ ዘ ዳታ ፈርስት ጋዘሪንግ ዘ ዳታ ከዛ በኋላ ሜኪንግ ዘ ዳታ ክሊን ኤንድ ፊልተርድ ዘ ዳታ ዛት
is collected or gathered and make what አናላይዝ ኦን ዘ ዳታ ሶ ሜኪንግ ምን ማድረግ ዳታውን ክሊር እና መጀመሪያ እንሰበስባለን ከዛ ክሊን እና ፊልተር ማድረግ ቢፎር ዘ ዳታ ኢዝ ስቶርድ ኢን ዘ ዌር ሃውስ መጋዘን ላይ ማለት ነው። ኢት መጋዘኑ ምን ሊሆን ይችላል? ኤኒ ስቶሬጅ ዲቫይስ ሊሆን ይችላል። ሶ እንደዚህ ካደረግን በኋላ ዳታ አናላይሲስ ይደረግበታል በዳታው ላይ ነው የሚለው ኦኬ ይደረግበታል። ሶ ዳታ አኩዚሽን ኢዝ ዋን ኦፍ ምንድነው ይለኛል ዳታ አኩዚሽን ኢዝ ዋን ኦፍ ዋት ዘ ሜጀር ቢግ ቻሌንጅ ነው ይለናል in terms of what infrastructure requirement okay infrastructure requirement why because የሚለውን ነገር እናያለን ማለት ነው ኦኬ እናያለን ማለት ነው። ሶ ለምንድን ነው እስኪ ዳታ አኩዚሽን ለምንድን ነው ዲፊካልቲ የሆነ ወይም ደግሞ ቢግ ቻሌንጅ የሆነ ለምንድን ነው? ሶ ቢግ ቻሌንጅ ነው ኦኬ ዳታ አኩዚሽን አዚ ነው። እነዚህን ስቴፖች የምናያቸው ምንድን ነው ቢግ ቼኖች እነዚህ ዳታ ቫልዩ ቼኖችን የምናያቸው አይታችሁት እንደሆነ ዳታ ቫልዩ ቼኖችን ምንድነው ኢንፎርሜሽን ፍሎ ዊዝን ዘ ቢግ ዳታ ነው። እሺ ቢግ ዳታ ላይ ሶ ቢግ ዳታ ላይ ስለሆነ ለምንድን ነው ዳታ አኩዚሽን ቢግ ቻሌንጅ የሆነው የሜጀር ቢግ ቻሌንጅ ነው ኢን ተርምስ ኦፍ ኢንፍራስትራክቸር ሪኳየርመንት የሚለውን ስናይ ለምንድን ነው ቢኮዝ ላርጅ ናምበር ኦፍ ዳታ ኢዝ ስቶርድ ኢን ዋት ቢግ ዳታ ሲባል ኢት ኢዝ ጀስት ላርጅ ናምበር ኦፍ ዳታ ነው ኦኬ ላርጅ ናምበር ኦፍ ዳታ ነው። ሶ ላርጅ ናምበር ኦፍ ዳታን ስቶር ለማድረግ ዊ ኒድ ዋት ብዙ ሚሞሪ እናስፈልጋል። ኢት ኢዝ ቻሌንጅ ኦኬ ኢት ኢዝ ቻሌንጅ ኦኬ ሂውጅ ቮሊዩም ዳታ ነው ስቶር የሚደረገው ኦኬ ሂውጅ ቮሊዩም ዳታ ነው ስቶር የሚደረግ ሶ እሱ ነው አንድ ቻሌንጅ ሶ ዘ ኢንፍራስትራክቸር ሪኳየርድ ቱ ሰፖርት ዘ ኢንፍራስትራክቸር ሪኳየርድ ቱ ሰፖርት አኩዚሽን ኦፍ ቢግ ዳታ ኢንፍራስትራክቸሩ ምን መሆን አለበት ዴሊቨር ሎው ፕሪዲክቴብል ላታንሲ ኦን ቦዝ ካፕቸሪንግ ኤንድ ኤክስኪዩቲንግ ኩዌሪ ኩዌሪዎች ምን ለማድረግ ካፕቸር ለማድረግ ወይም ደግሞ ዳታዎችን ካፕቸር ለማድረግ እና ኤክስኪዩት ለማድረግ ሰርቴን ኦፕሬሽን ዳታዎች ላይ ለመስራት ምን መሆን አለበት ዜር መስት ቢዋት ሎው ላታንሲ ዜር መስት ቢዋት ፕሪዲክቴብል ላታንሲ መኖር አለበት ብዙም ያህል መቆየት የለበትም ማለት ነው። ሶ ዳታ መስት ቢ ምንድነው ኮሌክትድ ዊዝ ኩዊክሊ ኤንድ ኮንሲስተንትሊ ማለት ነው ዊዝ ሚኒማል ዲሌይ ምን መሆን አለበት መዘግየት የለበትም ሎው ኤንድ ሚኒማል ዲሌይ መኖር አለበት ነው የሚለን ኢንፍራስትራክቸሩ እንደዚህ መሆን አለበት። ሁለተኛው ኤብል ቱ ሃንድል ቬሪ ዋት ሃይ ትራንዛክሽን ቮሊዩም ዋይ ሃይ ትራንዛክሽን ቮሊዩም ማለት ደግሞ ምን ማለት ነው እዚህ ቢግ ዳታ ላይ ጀስት ቢሊዮን ወይም ደግሞ ሚሊዮን አማውንት ኦፍ ዳታ ነው ስቶር የሚደረግ ሶ እንደዚህ በሚሆንበት ጊዜ ምን መሆን አለበት ትራንዛክሽኑ ኩዊክሊ ወይም ደግሞ ሃይ ትራንዛክሽን ቮሊዩም መኖር አለበት ሲለን ምንድነው ዘ ሲስተም ሹድ ሃንድል ጀስት ቢሊዮን ወር ደግሞ ሚሊዮን ዳታ ምን ማድረግ አለበት ፐር ሰከንድ ወይም ደግሞ ፋስት መሆን አለበት ማለት ነው ኦኬ ቬሪ ሃይ የሆነ ትራንዛክሽን መኖር አለበት ቀርፋፋ መሆን የለበትም የሚል ኢንፍራስትራክቸሩ አጌን ኦፍን ኢን ዲስትሪቢዩትድ ኢንቫይሮንመንት ይሄ ደግሞ ምንድነው የሚለን ኢንፍራስትራክቸሩ አጌን ሶ ዲፈረንት አማውንት ኦፍ ማሲቭ አማውንት ኦፍ ዳታ ካለ ዘ ዳታ ሴት ካን ቢ ኮሌክትድ ፍሮም ዋት መልቲፕል ሎኬሽን ሊሆን ይችላል ወይም ደግሞ መልቲፕል ዳታ ታይፕ ሊሆን ይችላል ኦኬ ለምሳሌ ቴክስት ቪዲዮ አውዲዮ ምናምን ሊሆን ይችላል ሶ እሱን ምን ማድረግ አለበት ኢንፍራስትራክቸሩ ሰፖርት ማድረግ አለበት ዲስትሪቢዩትድ ኢንቫይሮንመንት ዘ ዳታ ኮሌክትድ ፍሮም ዲስትሪቢዩትድ ኢንቫይሮንመንት የሚለውን ነገር ሰፖርት ማድረግ አለበት ኤንድ ፍሌክሲብል ኤንድ ዳይናሚክ ስትራክቸር ይላል ማለት ነው። ሶ ኢንፍራስትራክቸሩ መስት ሰፖርት ዋት ፍሌክሲብል መሆን አለበት ኢፍ ፎር ኤግዛምፕል ሪጂድ መሆን የለበትም ነው የሚለው ኦኬ ፎር ኤግዛምፕል ዳታ ሴቱ ለምሳሌ ስቶር ለማድረግ ትንሽ የመጀመሪያ ከነበረ ከዛ በኋላ ሳይዝ ኦፍ ዘ ዳታ ሴት ምን እየጨመረ በሚሄድበት ጊዜ ዴት መስት ሳይዙ ምን መሆን አለበት ፍሌክሲብል ስቶሬጅ ዲቫይሱ ፍሌክሲብል መሆን አለበት ኦር ደግሞ ስኬሌብል መሆን አለበት ማለት ነው መሆን አለበት ማለት ነው። ሶ እነዚህ ነገሮቹ ኢንፍራስትራክቸሩ ምን ማድረግ አለበት ሰፖርት ማድረግ አለበት ዴሊቨሪ ሎ ወይና ፕሪዲክቲቭ ላታንሲ ወይም ደግሞ ዲሌይ ሎ መሆን አለበት እንደገና ደግሞ ሃይ የሆነ ትራንዛክሽን ኢን ስሞል ታይም መስራት አለበት ዳታ ፍሮም ዲፈረንት ኢንቫይሮንመንት ሰፖርት ማድረግ አለባቸው እንደገና ደግሞ when we increase the number of ምኖቹ ዲቫይሶቹ ወይም ደግሞ ናምበር ኦፍ ስቶሬጁ ምን መሆን አለበት ፍሌክሲብል ሳይዝ ኦፍ ስቶሬጅ ዲቫይሱ ምን መሆን አለበት ፍሌክሲብል መሆን አለበት ማለት ነው አክሴፕት ዳታ ፍሮም ዋት ማሲቭ አማውንት ኦፍ ዳታ ማለት ነው ሶ ዳታ አኩዚሽን ማለት ኢን ጀነራል ምንድነው ጋዘሪንግ filtering and cleaning the data before it is stored in the data warehouse ወይ ደግሞ storage device ላይ ማለት ነው። So data acquisition is just a major big challenge ነው because why because
because storing just massive amount of data requires massive amount of space ማለት ነው። So the second one is that data analysis. Okay, data analysis ማለት ነው። ዳታ አናላይሲስ የመጀመሪያው ምን ነበረ? ዳታ አኩዚሽን ነበር። አኩዚሽን ኖርማሊ መሰብሰብ ማለት ነው። ሁለተኛው ደግሞ ምን ማለት ነው? ዳታ አናላይዝ ዳታው ምን ማለት መተንተን። ኦኬ መተንተን። ኦኬ መተንተን ማለት ነው። ኦኬ መተንተን ማለት ነው። so data it is concerned with ምንድነው ይለኛል? making the raw data acquired ያደረገው ነው amenable ምቹ ማለት ኦኬ to using decision making as well as domain specific እኔ በምፈልገው ወይ ምቹ ማድረግ ወይም ደግሞ ለዲሲሽን ሜኪንግ ምቹ እንዲሆን ማድረግ ማለት ነው። so it is concerned making the raw data የሰበሰቡትን ዳታ acquired ያደረጉትን ዳታ amenable ማለት just ምቹ ማለት ነው። ኦኬ ምቹ ማድረግ ኦኬ to using decision making ላይ እና ዶሜን ስፔሲፊክ ዩዜጅ ላይ እኔ እንደምፈልገው ወይ እኔ ለምሳሌ ሆስፒታል ላይ ሊሆን ይችላል፣ ሰሙዌ ላይ ሊሆን ይችላል። በዛ ወይን ማድረግ ዶሜን ስፔሲፊክ ሄልዝ ኬር ላይ ሊሆን ይችላል። ምን ማድረግ ምቹ ማድረግ አናላይዝ ማድረግ እሱን ማድረግ አናላይዝ ይባላል። ዳታ አናላይዝ ኢንቮልቭስ ኤክስፕሎር ማድረግ መፈለግ፣ ትራንስፎርሚንግ ዳታ ለምሳሌ እኔ በምፈልገው ወይ ትራንስፎርም ማድረግ ሞዴሊንግ ዳታ ቤዝድ ኦን ሰም ሜሽን ለርኒንግ ሞዴል ዊዝ ዘ ጎል ኦፍ ሃይላይቲንግ ሪሌቫንት ዳታዎች። ኦኬ ሪሌቫንት ዳታዎችን ጀስት መግለጽ፣ ሲንተሳይዝ ማድረግ፣ ኤክስትራክት ማድረግ ዩዝፉል ሂድን ኢንፎርሜሽኖችን ማድረግ ኤክስትራክት ከመግለጥ ጋር ተያይዞ ዊዝ ሃይ ፖቴንሻል ፍሮም አት ቢዝነስ ፖይንት ኦፍ ቪው ኢት ካን ኦልሶ ቢ ዩዝድ ኢን ቢዝነስ ፖይንት ኦፍ ቪው እንጠቀመዋለን ማለት ነው። ኦኬ ቢዝነስ ኤሪያ ላይም ልንጠቀመው እንችላለን ማለት ነው። ሶ ኢን ጀነራል ይሄኛውን ደግሞ ስታዩት ምንድነው? ጀስት ምን ማለት ነው? ዳታ አናላይዝ ሲባል ጀስት ምንድነው እኛ የምንፈልገው ሮ ዳታው ምን ነው ለኛ ምቹ ማድረግ ኦኬ ፎር ዲሲሽን ሜኪንግ ኤንድ ዶሜን ስፔሲፊክ ዩዜጅ ላይ ማለት ነው። እሱን ማለት ነው። ኦኬ ሶ ከዚህ ጋር ሪሌትድ የሚሆኑ ዳታ ማይኒንግ አለ፣ ቢዝነስ ኢንተለጀንስ እና ማሽን ለርኒንግ የሚባሉ ፊልዶች ከዳታ አናላይዝ ጋር ሞር ይሄዳሉ ማለት ነው። ኦኬ the third one is that data curation. It is active management of data over its life cycle to ensure it meets the necessary data quality. ይሄን ያልሽ ዳታው ኳሊቲ ሚት አድርጓል አላደረገም፣ በቃ ዳታ ኳሊቲ ሚት አድርጓል አላደረገም የሚለውን ነው ጀስት ኢንሹር የሚያደርግልኝ ያረጋግጣል። ኦኬ ሶ ዳታ ኩሬሽን ፕሮሰስ ካን ቢ ካታጎራይዝድ ኢንቱ አክቲቭ ማኔጅመንት ዲፈረንት አክቲቪቲ ሰች አስ ኮንተንት ክሬሽን ሴሌክሽን ሊሆን ይችላል። ክላሲፊኬሽን ለምሳሌ ኮንተንት ክሬሽን ሴሌክሽን ሊሆን ይችላል። ሴሌክሽን ሊሆን ይችላል ፍሮም ኤ ቫራይቲ ኦፍ ቴክኒክ ሴሌክት ማድረግ አንዱን ዘ ቤስቱን ማለት ነው፣ ኳሊቲውን ቤስት የሆነው። ክላሲፊኬሽን ሊሆን ይችላል በግሩፕ ክላሲፋይ ማድረግ። ትራንስፎርሚንግ ሊሆን ይችላል ትራንስፎርሜሽን ቫሊድ ነው ዌዘር ዘ ዳታ ኢዝ ቫሊድ ኦር ኖት። እና ፕሪሰርቬሽን ስቶሪንግ ዘ ዳታ ፎር ሎንግ ፒሪድ ኦፍ ታይም ማለት ነው። ይሄ ደግሞ ቫሊዴሽን ደግሞ ዌር ዘ ዳታ ኢዝ ቫሊድ ኦር ኖት የሚለውን ነገሮች ምን ያደርግ ይችላል ከዚህ ከዳታ ኪውሬሽን ጋራ ሞር ካታጎራይዝ ይደረጋል። ከዳታ ኪውሬሽን ካምቢ ኮንተንት ክሬሽን ሊሆን ይችላል፣ ክሬት ማድረግ ኮንተንትን ሴሌክት ማድረግ፣ ክላሲፋይ ማድረግ። ጀስት ለምሳሌ ሜሎችን እና ፊሜሎችን ክላሲፋይ ማድረግ ሊሆን ይችላል። ትራንስፎርሚንግ ዘ ዳታ ዛት ኢዝ ጀስት ኢምፖርታንት ኦር ዛት ኢዝ ሚትስ ዋት ዘ ነሰሰሪ ሪኳየርመንት። ኦኬ እሱ ሊሆን ትራንስፎርም ማድረግ ይችላል። ቫሊድ ነው ወይ ህጋዊ ነው ወይ ወይም ደግሞ ፕሪዘርቭ ወይም ደግሞ ዳታው ደግሞ ፎር ሎንግ ታይም ፔሪድ ፕሪዘርቭ እንዲደረግ የሚሉ ነገሮች ምንድናቸው ከዚህ ጋር ካታጎራይዝ ይደረጋሉ ማለት ነው። ሶ ዳታ ኩሬሽን ኢዝ ፐርፎርምድ ባይ ኤክስፐርት ኩሬተር ወይም ደግሞ አኖቴተር ይባላል። ኦኬ ኩሬተር ወይም ደግሞ አኖቴተር ይባላል። ምንን የሚሰሩ ዳታ ኩሬሽንን የሚሰሩ ሰዎች ማለት ነው። ዛታ ሪስፖንሲብል ኢምፕሩቪንግ ዋት ዘ አክሴሲቢሊቲ ኤንድ ኳሊቲ ኦፍ ዳታ። ሪስፖንሲቢሊቲያቸው ምንድነው? የዳታውን ኳሊቲውን መጨመር። ኦኬ አክሴሲቢሊቲውን መጨመር፣ ኳሊቲውን መጨመር ጀስት ሪስፖንሲብል ናቸው። ኦኬ ሶ ዳታ ኩሬተር ኦልሶ ኖን አስ ሳይንቲፊክ ኩሬተር ኦር ደግሞ ዳታ አኖቴተር ሊባሉ ይችላሉ። ኦኬ ሆልድስ ዘ ሪስፖንሲቢሊቲ ኦፍ ኢንሹሪንግ ዛት ዘ ዳታ ኢዝ ያረጋግጣሉ ዳታው ታማኝ ነው ወይ፣ ዲስከቨሬብል ነው ወይ፣ አክሴሲብል ነው ወይ፣ ሪዩዜብል ነው የሚለው ፎር አዘር ታይም ሪዩዜብል ነው የሚለው ፊት ዜር ፐርፐዝ። ኦኬ እንዴት ነው ፊት ይሆናል
የሚለውን ነገር ቼክ ያደርጋሉ ማለት ነው። ሶ የኬ ትሬንድ ፎር ዘ ዱሬሽን ኦፍ ቢግ ዳታ ዩቲላይዝ ኮሚኒቲ ኤንድ ክራውድ ሶርሲንግ አፕሮች ይላል። ሶ እነዚህኛው ዳታ ኩሬሽን የሚሰራ በኩሬተሮች ነው። ኩሬተሮች ምን ሪስፖንሲቢሊቲ አላቸው? ኳሊቲው ምንድነው? ኳሊቲ ኦፍ ዳታ ምን ማድረግ ኢንሹር ማድረግ ወይም ደግሞ ኢንክሪዝ ማድረግ ማለት ኢምፕሩቭ ያደርጋሉ ማለት ነው። ኦኬ ሶ ዳታ ኩሬተር የሚለው ሶስተኛው ማለት ዳታ ስቶሬጅ። ይሄ ደግሞ ምንድነው? ስቶር ማድረግ። ኦኬ ዳታውን ስቶር ማድረግ። ሶ ዳታ ስቶሬጅ የሚለውን በምናይበት ጊዜ ደግሞ ጀስት it is the persistent and management of data in a scalable way that satisfies the need of application that requires fast access to the data. Okay, so storing ምን ማድረግ persistently ዳታውን ስቶር ማድረግ ማለት persistent and active management of data in a scalable way ማለት ነው። so most of the time relational database management ሲስተሞችን እንጠቀም ነበር ድሮ ነው የሚለን ስቶር ለማድረግ okay have been the main and almost unique solution for to the storage paradigm for nearly 40 years ጊዜ before 40 years ለ40 ዓመት ያክል እነዚህን RDBMS ወይም ሪሌሽናል ዳታቤዝ ማኔጅመንት ሲስተሞችን እንጠቀም ነበር ለስቶሬጅ ኦኬ ቢኮዝ ኦፍ ኢንሰርፕ ፕሮብሌም አሁን እየተጠቀምንባቸው አይደለም ነው የሚለን however the ASID ወይም ደግሞ አሲድ ፕሮፐርቲ አቶሚሲቲ consistency resolution and durability properties that guarantee database transaction lacks what flexible with regard to the schema changes and the performance and fault tolerance when data volume and complexity grow, making them unsuitable for big data scenario. ይሄንን ግልጽ ለማድረግ ምን ይለናል? ቢፎር ኒርሊ 40 years ምን እንጠቀም ነበረ ለስቶሬጅ RDBMS ማለት ነው። RDBMS ሪሌሽናል ዳታቤዝ ማኔጅመንት ሲስተሞችን እንጠቀም ነገር ሃዌቨር ግን አሲድ ፕሮፐርቲ ያላቸው እነዚህ ዳታቤዞች አቶሚሲቲ ማለት አንድ ዜ አቶሚሲቲ ኮንሲስተንሲ እና አይዞሌሽን እና ዱሬቢሊቲ ለምሳሌ ዱሬቢሊቲን ስታዩ ዋንስ ምን ከሆነ ኤግዚስት ከሆነ ከተጻፈ ምን መሆን አይችልም መጥፋት አይችልም ማለት ነው። ይሄ ደግሞ አቶሚሲቲ ደግሞ አይዘር ይሰራል ወይም ደግሞ አይሰራም። አቶሚሲቲ ኮንሲስተንት ነው፣ አይዞሌት ነው የሚሉ ነገሮች ፕሮፐርቲዎች አሉ። ነገር ግን እነዚህ ፕሮፐርቲዎች ከቢግ ዳታ ጋር ከቢግ ዳታ ፕሮፐርቲ ጋር ጀስት ማች አይሆንም። ስለዚህ ምን ማድረግ ተፈለገ? ኖ ኤስኪዩኤል ያልሆኑ ቴክኖሎጂዎችን ጀስት እየተጠቀመ ነው ማለት ነው as storage ማለት ነው as storage. So an SQL technology have been designed with scalability goal, okay? Scalability in mind and present a wide range of solution based on what alternative data model. So ለስቶሬጅ ዲቫይስ ላይ RDBMS እንጠቀም ነበረ because of ግን አሲድ ፕሮፐርቲ ወይም ደግሞ አቶሚሲቲ ኮንሲስተንሲ and isolation ፕሮፐርቲ እነዚህ ነገሮች ከቢግ ዳታ ጋር ማርች ስለማያደርጉ ከረንትሊ የምንጠቀመው ወይም ደግሞ ለዳታ ስቶሬጅ ፎር ቢግ ዳታ ኖ ኤስኪዩኤል ወይም ደግሞ ኤስኪዩኤል ነን ስትራክቸር ኩዌሪ ላንጉጅ የሆኖችን እንጠቀማለን ማለት ነው። ኦኬ ዛዘር ዋን ኢዝ ዳታ ስቶሬጅ ኦኬ ይሄን ደግሞ ዳታ ዩዜጅ ዳታውን ምን ማድረግ መጠቀም ኦኬ ኢት ከቨርስ ዳታ ድሪቪን ቢዝነስ አክቲቪቲ ይሄኛው ደግሞ ዳታ ድሪቪን ቢዝነስ አክቲቪቲ ማለት ቤዝድ ኦን ዳታ የሚሰሩ አክቲቪቲዎች ማለት ነው። ፎር ኤግዛምፕል ቢዝነስ ኤሪያ ላይ ፕሪዲክቲንግ ለምሳሌ ኦንላይን ማርኬት ከሆነ ዚስ መንዝ ላይ ሳምሰንግ ስልክ በደንብ ተሽጦ ከሆነ ሶ የዚህኛውን መንዝ ዳታ ተጠቅመህ ምን ማድረግ የኔክስት መንዙን ምን ማድረግ ፕሪዲክት ማድረግ ዳታውን ድራይቭ አድርገህ ቢዝነስ አክቲቪቲ ፕሪዲክት ማድረግ እንደዚህ አይነት ነገሮች ላይ እንጠቀምበታለን ዳታ ዩዜጅን ሶ ዛት ኒድስ አክሰስ ቱ ዘ ዳታ ኢትስ አናላይዝ ኤንድ ቱል ኒድድ ቱ ኢንተግሬት ዘ ዳታ አናላይዝ ዩዚንግ ዘ ቢዝነስ አክቲቪቲ ማለት ነው። ሶ ኢን ጀነራል ዳታን ተጠቅመህ ይህን ፎር እሱን አናላይዝ አድርገህ የሪሌቫንት የሆነ ቱሎችን ተጠቅመህ ምን ማድረግ ነው አናላይዝ መስራት ማለት ነው። ዊዝን ዘ ቢዝነስ አክቲቪቲ ሊሆን ይችላል ሰምዌር ሊሆን ይችላል ማለት ነው። ሶ ዳታ ዩዜጅ ኢን ቢዝነስ ዲሲሽን ሜኪንግ ኦኬ ቢዝነስ ዲሲሽን አይታችኋል። ካን ኢንሃንስ ኮምፒቲቲቭነስ ኦኬ ኮምፒቲቲቭነስ ለምሳሌ የሆነ ኦንላይን ማርኬት ካለ ምን ሊያደርግ ይችላል? ሶ አማዞን ኢዝ ጀስት ሴሊንግ ኢን ሎስት ፕራይስ ኮምፔርድ ቱ ሰም ሌላ ማለት ነው። ኮምፒቲቲቭነስን ይጨምራል። ሪዳክሽን ኦፍ ኮስት ኦኬ ሪዳክሽን ኦፍ ኮስት ኢንክሪዝ አዲድ ቫልዩ ቤዝድ ኦን ሰርቴን ኮመንት ፍሮም ከስተመር የሆነ ቫልዩ አድ ልታደርግ ትችላለህ። ኦር ኤኒ አዘር ፓራሜትር ዛት ካን ቢ ሜዠርድ አጌንስት ዋት ኤግዚስቲንግ ፐርፎርማንስ ኤሪያ ማለት ሶ ይሄን ነው ምንድነው ዳታውን መጠቀም ማለት ነው። ኢንሆች ኤሪያ ላይ ዊች ኤሪያ ላይ ልጠቀም እንችላለን? ቢዝነስ ድራይቭን ቢዝነስ አክቲቪቲዎች ላይ በዳታ ድራይቭ የሚደረጉ ቢዝነስ አክቲቪቲዎች ላይ ማለት ነው። ኦኬ እነዚህ ማለት ለምሳሌ ዳታ ድሪቪን ቢዝነስ አክቲቪቲዎች ምን ሊሆኑ ይችላሉ? ፕሪዲክቲንግ
ምን ማድረግ ሴልስ ቤዝድ ኦን ዋት ዚስ መንዝ የቀጣዩን ፕሪዲክት ማድረግ ዳታን ተጠቅመህ ፕሪዲክት አደረግ ማለት ነው። ሶ ከዚህ አንጻር ይሄን ታዩታላችሁ ማለት ነው። ዘ ኔክስት ዋን ኢዝ ዛት ቤዚክ ኮንሴፕት ኦፍ ቢግ ዳታ። ቢግ ዳታ ሲባል ማሲቭ አማውንት ኦፍ ዳታ ነው። ማሲቭ አማውንት ኦፍ ዳታ ነው። ማሲቭ አማውንት ኦፍ ዳታ ማለት ነው። ሶ ቢግ ዳታ ኢዝ ኤ ተርም ፎር ኮላቦሬሽን ኦፍ ዳታ። ቢግ ዳታ ኢዝ ኤ ተርም ፎር ኤ ኮሌክሽን ኦፍ ዳታ ሴት ቱ ላርጅ ኤንድ ኮምፕሌክስ ዛት ኢዝ ሶ ላርጅ ኤንድ ኮምፕሌክስ የሆነ ዳታ ማለት ነው። ሶ ኢዝ ኤ ተርም ፎር ኤ ኮሌክሽን ኦፍ ዳታ ሴት ዛት ኢዝ ሶ ላርጅ ኤንድ ኮምፕሌክስ ዛት ኢዝ ኢት ቢካም ቱ ኦር ዲፊካልት ቱ ዋት ፕሮሰስ ዩዚንግ ሃንድ ዳታቤዝ ማኔጅመንት ሲስተም ወይም ደግሞ በሃንድ ወይም ደግሞ በኤክሴል ወይም ደግሞ ሌላ ትራዲሽናል በሆነ ወይ ማኔጅ ለማድረግ ዲፊካልት የሆነ ብዙ የሆነ ማለት ነው። ኢን ዘ ኮንቴክስት ኢን ዚስ ኮንቴክስት ላርጅ ዳታ ሴት ሚንስ ዳታ ሴት ቱ ላርጅ ብዙ ዳታ ሴት ማለት ነው። ከስሙ እንደምትረዱ ቱ ሪዝኔብል ፕሮሰስ ኦር ቱ ስቶር ዊዝ ትራዲሽናል ቱል ወር ደግሞ ሲንግል ኮምፒውተር ሲንግል ኮምፒውተር ላይ ስቶር ለማድረግ በጣም ዲፊካልት የሆነ ወይ ማለት ነው። ኦኬ this means that the common scale of big data set is constantly shifting and may vary significantly from organization to organization የሚለው ሌላ የቢግ ዳታ ካራክተሪስቲክሶች ስሪቪ ሞስት አንዳንዴ ፎርቪ ይሆናሉ። ኦኬ ስሪቪ ፕሮፐርቲ ኦፍ ቢግ ዳታ አሉ። ኦኬ ስሪቪ ፕሮፐርቲ ኦፍ ቢግ ዳታ አሉ። ሶ እነሱን እናያለን ማለት ነው። የመጀመሪያው ቮሊዩም ምንድነው? ቮሊዩም ሲባል ላርጅ አማውንት ኦፍ ዳታ ወይም ዜታ ባይት ማሲቭ ዜታ ማለት ብዙ ነው። ኦኬ ኪሎባይት፣ ቴራባይት፣ ፒኮባይት ምናምን የተባለ ማሲቭ አማውንት ኦፍ ዳታ ማለት ሶ ቮሊዩም ሲባል የመጀመሪያው ቪ ላርጅ አማውንት ኦፍ ዳታ ኢዝ ስቶርድ ኢን ዋት ቢግ ዳታ ሴት ላይ ማለት ነው። ቢግ ዳታ ላይ ብዙ ዳታ ስቶር ይደረጋል። የመጀመሪያው ፕሮፐርቲ ቬሎሲቲ ኦኬ ዳታ ዛት ኢዝ ዋት ላይቭ ስትሪሚንግ ወይም ደግሞ ዳታ ኢን ሞሽን ወይ ደግሞ የፕሮፐርቲ ነው። ሶ የዳታ ዛት ኢዝ ኢን ሞሽን ወይም ደግሞ የዳታ ዛት ኢዝ ኢን ላይቭ ላይ ያለ ምኖችን ዳታዎች ካን ቢ ስቶርድ ኢን ዳታ ላርጅ ዳታ ላይ ማለት ነው። ወይም ደግሞ ቢግ ዳታ ላይ ስቶርድ ይሆናሉ ማለት ነው። ቫራይቲ ማለት ዲፈረንት ታይፕ ኦፍ ዳታ ኢዝ ስቶርድ ኢን ዋት ቢግ ዳታ። ይሄኛው ምንድነው? ዳታ ካምስ ፍሮም ኢን ማኒ ዲፈረንት ፎርም ፍሮም ዳይቨርስ ሶርስ ኤግዛምፕል ቴክስት ሊሆን ይችላል፣ አውዲዮ ሊሆን ይችላል፣ ስትራክቸር ሊሆን ይችላል። አንድ ስትራክቸር ቫራይቲ ማለት የተለያየ ዳታ ስቶር ይሆናል። ምን ላይ? ቢግ ዳታ ላይ ማለት ነው። ቬራሲቲ ካን ዊ ትረስት ዘ ዳታ ሃው አኩሬት ኢዝ። ይሄ ደግሞ ኢዝ ዘ ዳታ ትረስትን ወርዚ ነው ወይም ደግሞ አይደለም የሚለውን አንድ ላይ የሚያደርግልን ማለት ነው። ሶ አራውንድ ፎር አንዳንዴ ስሪ አንዳንዴ ፎር ይሆናሉ። ፎር ቪ ፕሮፐርቲ ኦፍ የቢግ ዳታ የሚባሉት ቬራሲቲ፣ ቫራይቲ፣ ቬሎሲቲ እና ቮሊዩም እነዚህን ያዙ እስኪ። ሞስት ኦፍ ዘ ታይም they will become ኢን ኤግዛም ላይ ሊመጡ ይችላሉ። ሶ ቮሊዩም የምለው ላርጅ አማውንት ኦፍ ዳታ አትረስት ላይ ከቴራባይት ቱ ኤግዛባይት ላይ ስቶር ሊደረግ ይችላል። እነዚህ ሜዥር የሚደረጉ ናቸው። ጀስት ዌትን ሜዥር እንደምናደርግ ኪሎግራም ወይም ደግሞ ግራም እንደምንጠቀም ለአማውንት ኦፍ ዳታ ስቶር ለማድረግ ቴራባይት አፕቱ ኤግዛባይት ስቶር ሊሆን ይችላል። ብዙ ማለት ነው። ዳታ ኢን ሞሽን ይሄኛው ደግሞ ጀስት ዳታ ኢን ሞሽን ወይም ደግሞ ቬሎሲቲ የምንለው ነው። ስትሪሚንግ ዳታ ሚሊ ሰከንድ ቱ ሰከንድ ቱ ሪስፖንድ ለማለት ነው። ይሄ ደግሞ ምንድነው? ዳታ አት ሞሽን ነው ወይም ደግሞ ላይቭ ስትሪም ቪዲዮዎቹ ስቶር ሊደረግ ይችላሉ ማለት ነው። ቫራይቲ ጀስት ቫራይቲ አማውንት ኦፍ ዳታ ስትራክቸር ወይም ደግሞ አንስትራክቸር ወይም ደግሞ ቴክስት ወይም ደግሞ ቪዲዮስ ዳታ ስቶር ሊደረግ ይችላል ነው የሚለን። ቬራሲቲ ምንድነው? ኢት ኢዝ ጀስት ቼኪንግ ዌዘር ዘ ዳታ ኢዝ ትረስትወርዚ ኦር ኖት። ኦኬ አምቢጊየስ ነው አይደለም የሚለውን ነገር የሚይዝልን ነገር ጀስት ኢት ኢዝ ቢግ ዳታ ይባላል ማለት ነው። እነዚህ ፕሮፐርቲዎች ናቸው የያዟቸው ቮሊዩም፣ ቬራሲቲ፣ ቫራይቲ እና የመሳሰሉት ነገሮች ማለት ነው። ሶ ኢት ኢዝ ኦል አባውት ቱዴይ ክላስ። ቴንክ ዩ ፎር ዋቺንግ። ቻናሉን ሰብስክራይብ አድርጉ፣ አዳዲስ ነገሮች ይደርሷችኋል። ቴንክ ዩ